ኢብኑ ተይሚያም እንደሚናገረው በዚህ ህግ መሰረት ኢብኑ ተይሚያም ይለዋል ዑሰይሚን አስቀመጠው ላይ አንድም ዘማዊ አልተገኘም። ጎንደሬዋ ተገኝቷል ብለሽ ታምኛለሽ? በ1400 ዓመት ውስጥ በእነዚህ አይነት ምስክርነት የመጣበት አለ የተፈረደበት? እኔ እስካሁን አላውቅም። ግን ምስክር የሚያስፈልገው ለምንድን ነው ብለን የምታስበው? ምስክርነቱ ለምን የሚያስፈልገው? ምድራዊ ፍርድ እንዲካሄድባቸው ነው አይደለ? ወይ ግድያ ወይ ደግሞ ግርፋት። ለምን የሚያስፈልገው? ዘሙቷል ተባለ። ለዝሙቱ ኡመያ ቀጥይ አታውቂም። በቃ ባለቀ በቃ እሺ። ልጅ አታስገባ ከስር ትማር። ኡመያ እንዴት ነሽ? አለሁ። እኔ ምን ፈልጌ አይደለም። አንተ በጣም ማደንቀክ ብዬ ለማለት ገባሁ እንጂ ሌላ ነገር ፈልጌ አይደለም። እኔ አንተ በጣም ነው ወደክ ጎበዝ ነህ በርታ ለማለት ነው ገባሁ እንጂ ሌላ ነገር ፈልጌ አይደለም። ሌላ ለማውራት አይደለም። ክርስቲያን ነሽ? አይ ክርስቲያን ነሽ? አይደለሁም። ሙስሊም ነሽ? እና አመሰግናለሁ። በተረፈ ሌላ ጊዜ እመጣለሁ። እሺ አይ ቲንክ የኔንም ሪፖስት ያደረግሽው አለ። ክርስትናን እየተማርሽ ነው። የእኛን ክርስቲያኖችንም ሪፖስት አድርገሻል። አድርጋለሁ። እኔ በጣም እንዴት ልበልህ፣ እኔ በጣም የምወዳቸው ብቻ ምን ልበልህ። አሁን ለማንኛውም ልውረድ፣ በውስጥ አወራካለሁ ሁሉንም ነገር። እሺ አመሰግናለሁ። ተባረክ። ለማንኛውም እሺ ቴንክ ዩ ሳሚ ያለ አለ